ሃይ ጋይስ እንዴት ናችሁ? ለማታውቁኝ ስሜ ዙ ይባላል። ዛሬ ደግሞ በጂም ፍላግ ተመልሼ መጥቻለሁ። ኢትስ ማይ ፈርስት ዩቲዩብ ቪዲዮ ላይክ ጂም ቭሎግ ስሰራ ሶ ትወዱታላችሁ ብዬ ተስፋ አደርጋለሁ። መጀመሪያ ወርክአውት ማድረግ ከመጀመሪያ በፊት ማድረገው ስትሬች ነው። ስትሬች ማድረግ በጣም ላይክ አሪፍ ነው ለሰውነታችን። ሶ እኔ በተለይ ላይክ በጣም ለውጡን አይበታለሁ ስትሬች አድርጌ ስጀምር እና ሳልጀምር። እዚህ ጋር ደግሞ እንደምታዩት የምወደውን አይ ቲንክ አፍሮቢት ነው መሰለኝ ብቻ ከፍቼ እየሰማው ነበረ። ያው ሙዱን ላይክ ነው እንትን ለማለት ለማምጣት ማለት ነው። ብቻ እንደምታዩት ጋይስ በጣም ስትሬች አድርጉ። ላይክ ለሰውነታችሁ በጣም ነው ጥቅሙን የምታዩት። በተለይ ሌግ ዴይ ሲሆን ሰውነታችሁን በጣም አፍታታችሁ ምናምን ካልሆነ እግራችሁን ኔክስት ዴይ ምናምን በጣም ነው የምትታመሙት። ሶ ቢፎር ኤንድ አፍተር ወርክአውት የግድ ላይክ ስትሬች ያስፈልጋል። ሶ እሱን ነው እዚህ ጋር እያረካሉት። እዚህ ጋር የሆነ በቃ የእንትኔን አቅም ለማሳየት ነው ይመስለው፣ ልበር ነው መስለው ብቻ በደንብ ስትሬች አድርጌ ከጨረስኩ በኋላ እንደምታዩት ሌግ ዴይ ስለሆነ በዚህ ነው ጀመርኩት። I forgot the names አሁን ላይክ ሰርች ማድረግ አለብኝ ገና ለእናንተ እንትን ለማለት ብቻ ስሙን አስቀምጥላችኋለሁ። ብቻ ይሄንን መስራት ጀመርኩኝ። ስኳት ነው ግን በክብደት ማለት ነውና one thing የሌግ ወርክአውት ስትሰሩ ያስተዋልኩት ነገር ምንድነው ፎርማችሁ ልክ ካልሆነ የምትፈልጉትና ታርጌት የምታደርጉት ላይክ ይለያያል። ገባችሁ? አሁን እንደዚህ አይነት ስኳት ምናምን ስትሰሩ ፎከሳችሁ ላይክ ወገባችሁ ላይ ምናምን ከሆነ ሎወር ባካችሁን በጣም ነው የሚያማችሁና እሱ one thing እኔ ስትራግል ማድረግበት የሆነ ነገር ሶ የምር ላይክ አይምሯችሁ ፎከሱ ላይክ እግራችሁ ላይና ይሄ ግሉታችሁ ላይ መሆን አለበት። አለበለዛ ፎከሳችሁ ላይክ የምትሰሩበት ምናምን እዛ ላይ አይሆንም። ገባችሁ አይደለ? ኃይላችሁ ሌላ ቦታ ነው የሚሄደው። ሶ እንደዛ ነው ያደረኩት። ሁለተኛ ደግሞ የሰራሁት ወርክአውት እንደምታዩት I think lunge ነው የሚባለው። I'm not sure guys the names I don't know still like በስም ሳይሆን እኔ በፒክቸር ነው ዝም ብዬ ትሬን ማድረገው። ሶ አስገባላችኋለሁ ስሙን እየሰራሁ ያለሁትን እንዳለ እና ያ እዚህ ጋር የምታዩት ደግሞ ትንሽ ዋተር ብሬክ ነገር ነበረ። ገና ከመጀመሪያ ሞቼ ነበረ ጋይስ። እነዚህን ወርክአውቶች ሞክሯቸውና ሌሚ ነው እያረኩ ያለሁት እያንዳንዱን። ይሄም አሁን ሌላ ወርክአውት ነው። ሶ እያንዳንዱን ወርክአውት ማለት ነው 3 ጊዜ 15 ነው የምሰራው። ሶ ይከብዳል በጣም ለመጀመሪያችሁ ከሆነ በተለይ ላይክ ስትራፑ ምናምን በጣም ይዛችኋልና እኔ እንደዛ ነበር ያደረገኝ ስሰራ ማለት ነው። the next day like stairs ወጣ ምናምን እንዴት እንትን ለበል ስትራፑ ይዞኝ ማለት ነው። ይሄ በተለይ ጋይስ this thing is በጣም ከባድ like ፎርማችሁን በስነስርዓት አውቃችሁ ለመስራት በጣም ከባድ ነው። ግን ትንሽ ቲፕ ከወሰድኩት እንደምታዩት like ከክብደቱ ላይ አንዴ እየወጣው like ተረከዜን እያስደገፍኩበት አንዳንዴ ደግሞ ከክብደቱ ወጥቼም like you know ዝም ብዬ መሬት ላይም እንትን እያልኩ ነበረ። and the reason why እንደዛ ማድረገው ፎርሜን ለማወቅ ነው ስላችሁ የትኛው ሞር ላይክ እንዲሰማኝ ያደርጋል የሚለውን ለማወቅ ነው። ገባችኋ? ሶ እናንተም ይሄንን ስትሰሩ እወቁ ላይክ የትኛው ከና ላይክ የሎወር ባካችሁን የሚሰማችሁ ከሆነ ሌግ ዴይ ስትሰሩ that means you're not doing it right. ሶ ራሳችሁን እንዳትጎዱ ነው እንደዚህ ብዬ ማስጠነቀቃችሁ። ብቻ ይሄንን ጋይስ it's my first time እንደዚህ ለማድረግ ስሞክር በዚህ ስኳት አድርጌ አላቅምና you know what ለምን አልሞክረውም like private room ነው ያለሁት ለምን አልሞክረውም ብዬ እዚህ ጋር ብቻ ይብልኝ yeah almost guys like አፌን ነው በቃ ጭንቅላቴን አግኝቶኝ ነበረ። ይሄ ክብደቱ ደግሞ ማለት ነው I don't know በዚህ ላይ እንዴት ክብደት ጨምራችሁ ምናምን እንደምትሰሩ ሴቶች ማርያምን በጣም እናደነኳችሁ። ብቻ የኔ በጣም ነበር የሚያስቀው እውነት እና you know like ለምን አልሞክረውም ብዬ ነበረ። እዚህ ጋር በቃ ቁመቴን like እንዳሳሳረፈው የቱ ጋር ይበቃል የሚለውን እንትን እያልኩ ነበረ።
እና ሞከርኩት። እዩኝ 1 2 3 ኦኬ ጉድ ጆብ 4 5 6 7 ዞር እያልኩ ነው ሰው አለ ምናምን እያልኩ 8 ኦኬ 9 10 ኦኬ ጋይስ አይደገድ እንዴ 10 ከሰራውም አንድ ነገር ነው ማርያምን እንዴ። ግን ጋይስ ትከሻይም በጣም ነው ያመመኝ። ይሄ እንትኑ ነገር ያስፈልጋል ምንድነው ብቻ ይሄ ለኔ አይሆንም ብዬ ታውቁት ማለት ነው። እና ያ የሌጉን ከጨረስኩ በኋላ እዚህ ጋር ደግሞ እንትን ጀመርኩኝ፣ የአብስ ወርክአውት መስራት ጀመርኩኝ። ጋይስ የዚህ ሰዓት በጣም ለምጄ ነበር የአብስ እንደዚህ መስራት ማለት ነው። እና ደስ እያለኝ ነበረ ምሰራውላ። ብቻ ፎር ሚ ጋይስ ፒፕል ሴይ ያለ ክብደት መጀመሪያ ጀምሩ፣ ግን ለኔ አይ ዶንት ኖ አይ ቲንክ እግሬም ከወገበታችም ትልቅ ስለሆንኩ ነው መሰለኝ ክብደት መያዜ እጄን ጠቅሞኛል ብዬ ነው የማስበው። ሶ ያ በክብደት እነዚህ አሁን የምሰራቸውን ኤክሰርሳይሶች ይህንንም 3 ጊዜ 10 ከቻላችሁ 15 አድርጉት። ግን እኔ ማይ ኮር ላይክ ያን ያህል እንትን አይደለም፣ ጠንካራ አይደለም ሆዴ ምናምን። ሶ በስነስርዓት 15 3 ጊዜ መስራት ይከብደኛል። ሶ 10 ነው ማረገው፣ 10 ጊዜ ግን 3 ዙር ማለት ነው። ያ የምታዩትን ወርክአውት እንዳለ እንደዛ ነው የሰራሁት። እዚህ ጋር ደግሞ ጋይስ በጣም እየከበደኝ ግን ራሴን ቻሌንጅ አድርጌ ከምሰራበት ነገሮች አንዱ ፕላንክ ነው ለኔ። ፕላንክ ላይክ እጄ ላይ ሰውነቴን መቻል በጣም ከባድ ነው ለኔ። አይ ቲንክ ሰውነቴን ትልቅ ስለሆነ ነው መሰለኝ ይከብዳል በጣም እጃችሁ ላይ ራሳችሁን መቻል። እና ግን ደግሞ ለውጡንም በጣም አይቼበታለሁ። ላይክ ሆዳችሁን ይሄ ኮራችሁን ነው የሚባለው፣ አይ ቲንክ ኮር ነው የሚባለው። ብቻ በቃ ያዝ ማድረግ አለባችሁ እንዲሰማችሁ ሆዳችሁን ማለት ነው። ሶ ዳትስ ዋት አይ ዲድ። ይሄንን ደግሞ ማረገው 2 ጊዜ 30 ሰከንድ ነው ማረገው። ና በይ ቆይ። እዚህ ጋር ደግሞ ማምን እያወራት ነበረ። እጹብዬ ወሬኛ ምግብዬ፣ አንተ ሆዳም ለምግብ ብቻ ነው የምትፈልገኝ። እንደምታዩት ከቤት ፌስታይም አድርጌ እያወራው ነበረ። ወንድሜ ደግሞ ምግብ አምጪልኝ እያለኝ ነበረ። እኔ ጂም ሆኜ ይደፋደፋለሁ ላይክ ምግብ አምጪልኝ ብቻ። እዚህ ጋር እንደምታዩት ጋይስ የትምህርት ቤቴ ጂም ነው ይሄ። የትምህርት ቤቴ ጂም ላይክ ንጻቱ ማለት ነው እንዴት ደስ እንደሚል በጣም ክሊን ነው በጣም ማለት ነው። እና ሰፊ ነው፣ ሰው አይበዛም። እንደዚህ በቃ እንደዚህ ነው እንደምታዩት። ላይክ 1 2 3 ምናምን ሰው ቢኖር ነው እንጂ ብዙ አይደለም። እና አፕስቴር እና ዳውንስቴር አላቸው። ያ ሶ ኢትስ ናይስ። አይ ቲንክ አሁን ግራጁዌት አድርጌያለሁ እግዚአብሔር ይመስገን። ግን ለ1 አመት ሙሉ ላይክ ፍሪ ጂም ሜምበርሺፕ አለኝ። ሶ ሜቢ ልሄድ እችላለሁ ለእናንተ ይሄ ቪዲዮ ከተመቻችሁ ለመቅረጽ እና በዛችሁ ወርክአውት ለማድረግ መሄድ እችላለሁ እንጂ ሌላ ጂም ሜምበርሺፕ አለኝ። ሶ ግን ቦታው ይሄ ሞር ስለሚመች ሜቢ ኢፍ ዩ ጋይስ ኒድ እንደዚህ አይነት ቭሎግ አፐር ባዲ ኦር ኤኒቲንግ ብቻ የምትፈልጉት አይነት ካለ ቭሎግ እንድሰራላችሁ የምትፈልጉ ከሆነ አሳውቁኝ። ሶ ሄጂ እንድሰራላችሁ ማለት ነው። እና እዚህ ጋር እንደምታዩት ትሬድሜል ላይ ላይክ መራመድ ጀመርኩኝ። ደስ የሚለው ይሄ ትሬድሜል ጋይስ ሴክሽን አላቸው፣ የወርክአውት እንትን ብዙ ነገር አላቸው ብቻ። ሶ እሱን ነበር አንደኛውን የሰራሁት ለዌት ሎዝ የሚለውን። እና ያ እዚህ ጋር ጠብኩኝና ልብሴን ቀያሬ ወደ ቤቴ ሄድኩኝ ማለት ነው።
የላይፍ ስታይል ቭሎግ የሚመቻችሁ ከሆነ ሜክ ሹር ቱ ሰብስክራይብ እና የደውል ምልክቷን መጫን እና ደግሞ ሀሳብ አስተያየታችሁን ፕሊዝ ጻፉልኝ። ያ ሶ የዛሬን ቭሎግ እንጆይ አድርጋችሁታል ብዬ ተስፋ አደርጋለሁ። ወዳችኋለሁ። ባይ